መኪና ማለት ኮንኮላታ ማለት ነው። ኮንኮላታ ማለት ቀጥታ ትርጉሙ ተሽከርካሪ ማለት ነው። ኮንኮላቱ ቢሆን መሽከርከር ነው። ኮንኮላታ ስንል ተሽከርካሪ እያለን ነው። አደሴም ታይም መኪና ብለን ለመጥራት ስንፈልግ ኮንኮላታ እንላለን ማለት ነው። እሺ አሽከርካሪ ሲሆንስ? አሁን ኮንኮላታ ተሽከርካሪ ከሆነ አሽከርካሪ ሲሆን ኮንኮላቺሳ እንላለን። ኮንኮላቺሳ ማለት አሽከርካሪ ማለት ነው። ሌላው ደግሞ ተሳፋሪዎች አይደለ? ተሽከርካሪ ይኖራል፣ አሽከርካሪ ይኖራል፣ ተሳፋሪ ይኖራል፣ ወይንም ተጓዥ ማለት ነው። ስለዚህ ኢመልቶ ተስንል ኢመለ ማለት ጉዞ ማለት ነው። ኢመልቶ ተስንል እናበዛዋለን። ኢመላ ብል አሁን ተጓዥ ይሆናል። ኢመልቶ ተስንል ግን ተጓዦች። ስለዚህ ኢመልቶ ማለት ተጓዦች ማለት ነው። ኢመላ ብለን ለግለሰብ ስናደርገው ግን ተጓዥ እንለዋለን። ስናበዛቸው ቶተ የሚለው ይጨመራል ማለት ነው። ቶተ ገብቷቸዋል። ስለዚህ ኢመልቶተ ስል ምን እያልኩኝ ነው? ተጓዦች እያልኩኝ ነው ማለት ነው። ሌላው ምንድን ነው? መንጃ ፍቃድ የሚለው ቃል ነው። ሀየመ ማለት ፍቃድ ማለት ነው። ኮንኮላቺሱማ ማለት የመንጃ ወይንም የማሽከርከሪያ እንደማለት ነው። ማሽከርከሪያ ኦኬ። ሀየመ ኮንኮላቺሱማ ስል የመንጃ ፍቃድ ወይንም በአማርኛ የማሽከርከሪያ ፍቃድ አይባልም አይደለ? መንጃ ፍቃድ ነው የሚባለው። በአፋን ኦሮሞ ግን ሀየመ ኮንኮላቺሱማ እንላለን። መንጃ ፍቃድ፣ የመንጃ ፍቃድ። አውጣ ብትባለስ ለምሳሌ ወይንም ብትባይ ሴትም ወንድም አውጣ ወይንም አውጪ ማለት ባሲ ማለት ነው። ባሲ ማለት አውጣ ወይንም አውጪ ማለት ነው። ምን? የመንጃ ፍቃድ። ሀየመ ኮንኮላቺሱማ ባሲ የመንጃ ፍቃድ አውጪ ወይንም መንጃ ፍቃድ አውጣ። አውጣ ማለት ምን ማለት ነው? ባሲ። አውጪ ማለትም ባሲ ማለት ነው። እናንተ ራሳችሁ እኔን ፎሎ አድርጉ። ቴንክ ዩ